እናት ናት ቻርሊ በቃ ፖሊስ ረብሽ ተንሳገናል ወርብላ ወግቶ ይደር አሲዳ ምን ጅማንተ አንተ ሰው ልትሆን ማሽ አትምታይ እንጂ ምን ሆነ ነው ሴት ልጅ እኮ አትመታ አንተ ምን አገባ ለምን ያገባኝ በንግግር መፍታት እየቻልክ ጸብን ምን አመጣው አገባም ዞር በል አልኩ አንቺ እሱ ያዋጣሻል አው ያዋጣኛል አው አዋጣታል አዋጣት አንቺ ደግሞ እንገናኛለን እሺ ኖር አይደል እንዴ በጣም ነው እሺ ማመሰግነው በነፍሴ ነው ደረስክልኝ ምንም ችግር የለም ባስፈለኩሽ ሰዓት አለሁ በጣም አመሰግናለሁ በቃ አሁን ልሂድ እሺ አትጥፊ ደግሞ በቃ ልሂድ ስማ እቺ መሰለች ሽንኩርት ሆነች ልጅ ነው ትሳባለች እንጂ እንደው ይመታል ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ አይ የለችም ወስዳዋለች ሆነ ተከናወነ እኔም ብሎ ተበቃ መጀመሪያ ራሴን በጠበኩ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ ሆነ ተከናወነ እሰይ ለኢትዮጵያ ሕዝብ ተከናውኗል ወዴት ነበር የሚሄደው አይ በዚህ ላይ በዚህ ኮምፓሴን አጠፋችሁ ኮምፓስሽ ይጥፋ ምን ሆነ ነው ዝም በይ እኔ ፈልጌ ነው እንደደረኩት ለገለኛ አንተ እንኩ ተፈነካከቱ ሊበላ ተረኛና ግባ እንዴት ነሽ ደህና ነሽ ብታይ ማለት ነው ቦይፍሬንድ ሰርፕራይዝ ላደርገው ፈልጌ ነውና ፎቶውን ፊት ላይ እንደነቀሽ ፈልጌ ነው የቦይፍሬንድሽን ፎቶ ያቻላል ፎቶ አለሽ ናቲ እኮ ነው ታውቂዋለሽ ናቲ ነው ያንቺ ኤክስሽ ይሄ መነቀሻ መርፌ መሰለ ናቲ ኤክስ እዚህ ጋር ቆንጆ አድርገሽ ፎቶውን ትስይልኛለሽ አረ ጣጣ የለውም አብሽሪ ፊትሽ ላይ ነው እዚህ ጋር ጋቢናሽ ነው ቸገር የለም ነይ እናቴ ጨረስ ወይ ግልግል በቃ እንዴት ደስ እንደሚል አልገባሽም ሰርፕራይዝ ነው ማረጋው ያምራል መስጠት የለሽም መስጠት ልስጥሻ ወይኔ ጉጂ ምንድን ነው የሰርሽ ፊት ላይ የቦይፍሬንድሽ ነው እኮ ነው እና መርዙን ስላልሳርኩት ደበረሽ እና እኔ ፎቶ ነው እንጂ ዌብሳይት እንዲይሽዋለሁ እንዴ እና ራሱ አለ ይሄ ካልተመቸሽ እጅሽ ላይ ያለው ጊንጥ አልተመቸሽም እንዴ እጄ ላይ ጊንጥ ደበረሽ እሺ እግርሽ ላይ ያለውን አዞዩ እሱን ትወጂዋለሽ ሆፉሊ ቁራሌው ቀራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽኝ ማን ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው አይ ቤት ለቤት ጡት ማሳዣ መረከብ ጀምረን ቦክሰርስ አፈልጉም እሱን በብዛት ተረክበናል ቦክሰሩን ካልወሰድክ ቦክሱን ውሰዳ ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ ተኝበት ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ
ስማ አንተ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ? እድር ለምንድን ነው የምንገባው? ምን አውቄ ስንሞት ሊቀብሩን መሰለኝ። እድር ካልገባን አይቀብሩንም እንዴ? እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅም። እሱማ እኔም ትዝ አይለኝም። ግን ሲጀምር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዲህ ሀሳብ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅዴ ውስጥ የለም ለማለት ፈልጌ ነው። ኧረ ተው እቅዴ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል አይ ብዙ አልቆይም። 180 190 ሲሞላኝ እሄዳለሁ። ኧረ ተው እንጂ በልጅነትህማ እንዳትቀጭ። ቢያንስ 200 ድፈ ነው እንግዲህ። እስኪ ኑሮውን እያየን እንጨምራለን። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው። ተሰባሪ ነው ማለት እኔ ቻይና ቃለኝ እንደምሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ። ማለት ምን ያሰብከው ነገር አለ? ኧረ እኔ ምንም አላሰብኩም። ምን ባለፈው ያበደርከኝን ብር መልሼልሃለሁ። 30 ብር ነው። አዎ እሱንማ መልሰልኛል። እንደውም 5 ብር ጨምረን የመለስከው እና ምን? አይ ምንም እንትን እንሂድ። የት? እድር እንግባ። በሰላም ያፈት ችግር አለ ዳሩ ሰላም ሰላም። እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው ሬስቶራንት? ምን ነው ችግር አለ? አይ ምንም። ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የሚለብሰው ነው? ኦኬ ሶሪ። የቤቱን ስፔሻል ላምጣልህ? እሺ ግን ምንድን ነው? የቷን ቅንድብ በማር ተለውሶ። የቷን ቅንድብ? ቷን ቅንድብ አላት እንዴ? የቻይናዋ አላት። እና የኛ ሀገሮች ምን ነው? እኔ እንጃ ተላጭተውት መሰለኝ። ለነገሩ ፀጉር ቤት አይጠፋም። እና ሌላ ደህና ምግብ የለም? ይሄን አልወደዱትም? እኔ ቅንድብ ላይ ብዙ አይደለሁም። እሺ ሌላ ውሻ ከነ ድምፁ፣ አሳማ ለበለብ፣ እርግብ ተገንዛ፣ ትንኛ እርግዛ። የትኛው ይሁንልዎት? ትንኛ እርግዛ? ማን ያስረግዘ? ወንድ ትንኝ ነበረን። አልቆ ነው። እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ ቶ የበግ ወይም የፍየል ስጋ የላችሁ? ይቅርታ የጾም ምግብ እንኳን ጨርሰናል። እርፍ የጾም አረጋችሁት? በቃኝ እባክህ። እኔ ሲጀመር በልቼ ነው የመጣሁት። እንዴ የት ነው የምትወጣው? አስለፍልፈ ሚስተር ቾንግ። ኧረ እባክህ ተረጋጋ። ምን ቾንግ ነው እንዴ? እዚህ ምሳ በላለሁ ብዬ መጥቼ ካራቴ ላይ በላይ ነው። አንዱን አምጣልኝ። በቃ ምን ለብለቡን አምጣልኝ። ያሳማውን ነው? አንተ ስሙን አትጥራው፣ ዝም ብለህ ይዘውና። እሺ ትንሽ ደቂቃ መጣሁ። እኔ የምልህ ሞቶ አለ አሳማው? ኧረ ደገመው። ኧረ ቼክ ዛሬ ማችን አስመጪ ካልበላው ጉንዳድ በሰዓት ውሰደው። አንቺ አሮስቶ ነው ያያት ነው ስልክሽ እንደዚህ ይስጥ አረገና ያሳረኩልሽ እንዴ? እሱን አትጠብቀው። ማንን? እሱን አንተን ይመስላል ሌባ በስሩት ስፒከር ነው ብሎ ሌባ። እንደምን ዋላችሁ ተማሪዎች? አለን ቲቸርዬ። ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም ታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ። ሙርት ይዛለ እንዴ? ብቻ እንዳስተምር ትፈልጋለህ? እና አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴት ቲቸር ምን አገናኘው? እኔ አላውቀውም። አታነብማ። ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጧል? እንዴት ቲቸር ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። ኧረ ቲቸር ቢያንስ ለመጣሁበት የሆነ ነገር። ኦኬ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽብሃለሁ። አሽቋላጭ አንተ ሳዮ ምን 80 ሚሊዮን አስገብቼ እንደገና 80 ሚሊዮን ካስገባው በኋላ እንደገና 30 ሚሊዮን ጨምርልኝ አላለኝም? እኔ ምን አውቄ በእናትህ
እንደውም አልፈልግም። አሁን 80 ሚሊዮን ራሱ ይመልስልኝ አልፈልግም። የምን 30 ሚሊዮን ነው? አልጨምርም 30 ሚሊዮን 80 ሚሊዮን ይመልስልኝ ያልኩህ እኮ ነው። አግባኝ። ማነሽ? ከነሽ መጣሽ? ከነ ማነሽ? በእናትህ አግባኝ። በእናትህ እኔ ባለትዳር ነኝ። እማ ሂጂ ወደዛ። ችግር የለም። እኔ አግባኝ። እቺ ምንኛ ነው የምታወራው? በእናትህ አግባኝ። እኔ 3 ሚስት አለኝ። በእናትህ እኛም ለሆነ ችግር የለም። ኧረ በፈጣሪ ማነሽ? ከነሽ ከነ ነው የመጣሽው? በእናትህ አግባኝ። በእናትህ ኧረ በኢየሱስ አንቺ እኔ ባለትዳር ነኝ ያልኩሽ እኮ ነው። ችግር የለም እኮ አገባለሁ። በእናትህ እኔ 5 ሚስት አለኝማ እኮ 6ኛም ለሆነ ችግር የለም። በእናትህ ኧረ በፈጣሪ ስም 6ኛ ሚስት። የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸር እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልኝ። ሌሎቻችሁስ አልሰራችሁም? እኔ የሰራሁ አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸር ረስቼው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸር አልሰራሁም። ከዳግም ጋር ስትለፋደድ አንዴ ምትል ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አያቁም ብለህ እና እስካለሽ ጠላ ቤት አንዴ ምን ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ። አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ ቲቸር። ምንድነው እኔ ሰርቼ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸር፣ በቀጣይ ፔሪድ ፍሪ ነህ። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው አንተ ለቅላቂ አንተም ይዘህ እንድትመጣ